ሁሊያን አልቫሬዝ ፈላጊ ብዙ ሆኗል። በርካታ ክለቦች ተጫዋቹን እያደኑት ይገኛሉ። አትሌቲኮ ማድሪድም በመጪው ክረምት ተጫዋቹን ለመሸጥ ስለመዘጋጀቱ የመረጃ ምንጮች እየጠቀሱ ነው። ከባርሴሎና እስከ ባየር ሙኒክ፣ ከቼልሲ እስከ አርሰናል የ5 ዓመቱን አጥቂ ለማስፈረም ከፍተኛ ስራ እየሰሩ ይገኛሉ። እናም አርሰናልም ይህንን እንቅስቃሴ እንደተቀላቀለና በመጪው ክረምት ሁሊያን አልቫሬዝን ማስፈረም እንደሚፈልግ የመረጃ ምንጮች እየጠቀሱ ይገኛል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የአትሌቲኮ ማድሪድን ውስጥ በሙሉ ያውቃሉ። ውስጥ አዋቂም ናቸው። በክለብ ውስጥ ረጅም ዓመት መስራታቸው ይታወቃል። እናም ያንን እውቀታቸውና ልምዳቸውን ከክለቡ ጋር ያላቸውን ግንኙነት ተጠቅመውና ውስጥ አዋቂ መሆናቸው ጁሊያን አልቫሬዝ ለማዛወር ቅድሚያ ሊሰጣቸው እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ከጥቂት ዓመታት በፊት ከማንቸስተር ሲቲ 80 ሚሊዮን ፓውንድ አካባቢ ገዙትን ተጫዋች ከ100 ሚሊዮን ፓውንድ በላይ ለመሸጥ ስለመዘጋጀታቸውም እየተነገረ ይገኛል። ከማንቸስተር ሲቲ ጋር ዘ ትሪብል ወይም ሶስትዮሽ ዋንጫን በመጣበት ዓመት የወሰደው 2022 ላይ የዓለም ዋንጫን ከሜሲ ጋር እያነሳው ጁሊያን አልቫሬዝ በቀጣይ ክረምት መስኮት ማረፊያው አርሰናል ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። አርሰናሎች በክረምቱ ጋብሪኤል ጀሱስን በመሸጥ ሁሊያን አልቫሬዝን የመተካት እቅድ ያላቸው ሲሆን ግራ መስመር ላይ ማርቲኔሊን በመሸጥ ሌላ መስመር አጥቂ ይፈልጋሉ። 10 ቁጥር ቦታ ላይ ኦዴጋርድን የሚያግዝ እና የተሻለ አቅም ያለው ተጫዋች ሊያመጡ እንደሚችል ይነገራል። እንደዚሁም የዙቢሜንዲን ቦታ ሊሸፍን የሚችልና የኖርጋርድ ምትክ ሊሆን የሚችል ተጫዋችም በክረምቱ የዝውውር መስኮት ያስባሉ። አንድሪያ ቤርታ እነዚህ ቦታዎች ላይ ማጠናከሪያ የሚያደርጉ ሲሆን ጁሊያን አልቫሬዝ ላይ ትኩረታቸው ሰሞኑን ከፍ ማለቱ እየተዘገበ ይገኛል። እንዴት ትላላችሁ? የአርሰናል ደጋፊዎች ጁሊያን አልቫሬዝ ወደ አርሰናል ቢመጣ መልካም ነው ትላላችሁ? ሐሳብ ስጡ። በስኪ ምን ይለውጣል የሱ መምጣት? የፕላስ ምልክቱ በመጫን ፍሮ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ።